እንሴኖ እኔ ፍሬው ነኝ። ዛሬ የምነግራችሁ ነገር ብዙዎቻችሁ ስትፈልጉት የነበረ ነው። ቪዲዮ ወደ MP3 እንዴት ቀላሉ መንገድ መቀየር እንደሚቻል። በዚህ ቪዲዮ ውስጥ ቪዲዮ 3 አፕ ምን እንደሆነ፣ እንዴት ቪዲዮዎችን ወደ MP3 በቀላሉ መቀየር እንደሚቻል ሙሉ በሙሉ አሳያችኋለሁ። ሰላም ጤና ያስጥልኝ ውድ የዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ። ዛሬ አንድ ጽድት ያለች ቪዲዮ ወደ አውዲዮ የሚቀይርልን አፕ ይዤላችሁ መጥቻለሁ። ይህንን አፕ ደግሞ እንደምትመለከቱት እቺኛው አፕ ቪዲዮቱ ማፕ ስሪ ትባላለች። አብዛኛው ሰው በአሁኑ ሰዓት አንድ ቪዲዮ ያንን ቪዲዮ ወደ አውዲዮ መቀየር ከፈለግን፣ ለምሳሌ እኛ አንድ ቪዲዮ ከቀዳም በኋላ ወይ ደግሞ ሪከርድ ካረግን በኋላ ቮይስ ካረግን በኋላ በቪዲዮ ካነሳን በኋላ ድምጹን ለብቻው ለማድረግ ስንፈልግ እንዴት ነው የምንጠቀመው፣ አጠቃቀሙስ እንዴት ነው የሚለውን ይዤላችሁ ከች ብያለሁ። ለማታውቁኝ ፍሬው ኢትዮ ቢዝነስ እባላለሁ። ቻናሌን የገባችሁ ሰብስክራይብ እና ላይክ፣ ኮሜንት፣ ሼር በማድረግ ሞቅ ደመቅ አድርጉት። ወደ ጉዳዩ እንግባ። የምትመለከቱት አፕሊኬሽን በማንኛውም ፕሌይ ስቶር ላይ ገብታችሁ ቪዲዮቱ ማፕ ስሪ ስትሉ ይህንን ማፕ ታገኛላችሁ። ወይም ደግሞ ቴሌግራም ቻናል ላይ ታግ አድርግላችኋለሁ፣ አስቀምጥላችኋለሁ። እዚህ ውስጥ በመግባት ቴሌግራም ውስጥ በመግባት ሊንኩን ታወርዳላችሁ። እንደምትመለከቱት ጽድት ያለች ቪዲዮ ወደ አውዲዮ የሚቀይርልን አፕ ነች። ይችኛውን አፕ እንዴት እንደምንጠቀም ስቴፕ ባይ ስቴፕ አሳያችኋለሁ። እንደምትመለከቱት ትንሽ ኮኔክት እንግዲህ ዳታ ስታበሩ ቪዲዮ ማፕ ስሪ ትላላችሁ። ወይም ደግሞ ቴሌግራም ውስጥ ገብታችሁ እዚህ ከገባችሁ በኋላ ቪዲዮ ብዙ አይነት ዳውንሎድ ማድረጊያ ሊንኮች አሉ። እናንተ ግን እቺኛው ጽድት ያለችና ሚዲ አፕሊኬሽን ነች። እንደምትመለከቷት የተለያዩ አፖች አሉ። ግን እቺኛዋ ለእናንተ ትናለች ብዬ ዳውንሎድ አድርጊያት ምርጥ የምትባል አፕሊኬሽን ነው። እኔ ኢንስታል አድርጌዋለሁ። እናንተ ጋር ዳይሬክትሊ ኢንስታል አድርጉት። ከዛ ምንም አናደርግም፣ ዳይሬክትሊ ቀጥታ ወደዚህ ነው የሚሄደው። እና እዚህ ውስጥ የተለያዩ ነገሮች ነው ጀነሬት ማለት ስላላችሁ፣ ማለት ቪዲዮ ከት ማድረግ ስላላችሁ፣ ቪዲዮ መቁረጥ ስላላችሁ፣ ድምፁን ማስተካከል ስላላችሁ። ምክንያቱም ለምሳሌ ለጥሪ ማስተካከል ስትፈልጉ አንድ ቪዲዮ ላይ ወይ ደግሞ አንድ ቪዲዮ ላይ ያቺን ፓርት ብቻ ቆርጣችሁ ጥሪ ማለት ትችላላችሁ። አሁን ቀጥታ እናደርጋለን። ቪዲዮ ወደ ማፕ ስሪ ማፕ ፎር አለ በተለያዩ ዲዛይን እናስቀምጥላችሁ። እዚህ ከገባችሁ በኋላ ለምሳሌ የትኛውን ወደ ቪዲዮ መቀየር የምትፈልገው ብሎ ያስመርጠኛል። ለምሳሌ እኔ ሾርት ቪዲዮ ያደረኩት ነበር። እንደምትመለከቱት እችኛው ወደ አውዲዮ መቀየር ፈለኩት። ድምፁን ብቻ እንደምትመለከቱት እዚህ ጋር ኮንቨርት ነው የምትሉት። ኮንቨርት ስትሉት ዳይሬክትሊ እንደምትመለከቱት እንዲያመጣላችኋል። እስከ ያልቅ መጠበቅ ግድ ይለናል። ትላልቅ እንኳን ቪዲዮዎች ቢሆኑ ኖርማሊቲ እሱ ኮንቨርት አድርጎ በድምጽ ያስቀምጥላችኋል ማለት ነው። ስለዚህ ድምጿን ከየት ላምጣው ብሎ መጨነቅ ቀርቷል። ስለዚህ ለዚህኛው መፍትሄ ደግሞ እቺኛዋን አፕ በማውረድ እናንተ የምትፈልጉትን ዘፈንም ወደ አውዲዮ የቀየራችሁ መጠቀም ትችላላችሁ ማለት ነው። አሁን ቀይሮ ጨርሶልናል ማለት ነው። ሰላም ፍሬው ኤአይ ፕሮምፕት ቻናል ላይ እንኳን ደህና መጣ።
ዛሬ ቻትጂፒቲ ለጀማሪዎች ደረጃ በደረጃ በአማርኛ አስተምርሃለሁ። ደረጃ 1 ቻትጂፒቲ ክፈት። እንደምትመለከቱት ነው። በጣም ጽድት ያለና ገራሚ አፕ ነው። እኔ በበኩሌ ተመችቶኛል። የተለያዩ ቪዲዮዎችን እናንተ ለምትፈልጓቸው ነገሮች መጠቀም ትችላላችሁ። ይህንን ሊንክ ቴሌግራም ላይ ፖስት አደርግላችኋለሁ። እስከዛ እናንተ ላይክ፣ ሰብስክራይብ በማድረግ ቤቴን ሞቅ ደመቅ አድርጉልኝ። ይመቻችሁ።